ጋይሶች በዛሬ ቪዲዮ ይዤላችሁ የመጣሁት አሳሲን ክሪድ ኮድ ኔም የሚባል በጣም the future is good ከምላቸው የጌሞች ውስጥ ነው ይዤላችሁ የመጣሁት እና እነዚህን ጌሞች ዛሬ እስቲ ሪያክት አደርገዋለሁ። ይሄን ጌም ዛሬ ማለት ነው። ቪዲዮ ያው ትንሽ አጭር ደቂቃ የሆነች ቪዲዮ ናት ማለት ነው። እሱ ቪዲዮ ላይ እስቲ ዛሬ ሪያክት እናደርጋለን። አብራችሁን ሁኑ። ለዚህ ቻናል አዲስ ከሆነ እንግዲህ እንደተለመደው ይህን ቪዲዮ ላይክ አድርጉት፣ እንዲሁም ደግሞ ሰብስክራይብ ይህን ቻናል ማድረጋችሁን እንዳትረሱ። ይህ ቻናል እንደዚህ አይነት አሪፍ የሆነ ጌሚ ኮንተንት ሰመለቅዳችሁ እዚህ ላይ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሌትስ ጎ ወደ ትሬለሩ ገብተን እስቲ ኢንጆይ እናድርገው። ትሬለሩ ጋይስ እንግዲህ ያው ወደ ሪያክሽኑ ልንገባ ነው ማለት ነው። ጎ ቱ ላይክ ቀጥታ ወደ ዩቲዩብ ኦፕን አድርገው። Legacy. It's honoring those that came before us, learning from their triumphs and mistakes, to illuminate and hold their stories to the light for all to see. That inheritance of knowledge helps to guide and shape our future. Now it's your turn to build on those foundations and rise to even greater. ጀስት ትሬለሩ ትንሽ ነው ብያችኋለሁ። ካወራሱ ሊያልቅ ነው። ምን መሰላችሁ ላይክ ይሄ ጌም የሚሆነው የኪንግ ነው። የሆነ ኪንግ አለ። እሱን ኪንግ አገሩን ሲያስተዳድር ምናምን ይቆይና ሰው መጨረሻ ላይ ብቻ ግን አብሮ የሚሰራው ልጅ አለ። እሱ ኪንጉ ላይክ ሙስና እንደሚሰራ ይደርስበታል ማለት ነው። ከዛ ይሄ አብሮ የሚሰራው ሰው ምናምን ነገር ፒሽ ዶፍ ይሆናል ማለት ነው። በቃ እኔን እንደዚህ ያስጸዳኝ ሙሰኛ ራሱ እንዴት ሙስና ይሰራል ምናምን ብሎ ፒሽ ዶፍ ይሆናል። በስተመጨረሻ ግን ያው እሱን ለመበቀል እሱን ለመግደል ያለው ግርግርና ገራግር የሆነ ጌም ነው ማለት ነው። ሰውን ጨርሳ አጥንዴ ቀረሰ አለቀ በቃ እኮ ኢቭን አለቀ። To step out of the shadows and into a vast world, to make your own legacy. So for people to know I can take ከገባባችሁ ግን አሪፍ ነው። እስካሁን ያሳዩን ነገሮች ውስጥ አሪፍ ናቸው። እንግዲህ ጋይሶች የዛሬ ቪዲዮ ይሄንን ይመስላል። እንደተለመደው እንዳምላችሁ ሁሌ ሰብስክራይብ ማድረጋችሁን ፕሊስ እንዳትረሱ ለማለት ፈልጌ ነው እዚህ ጋር ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ፕሊስ ሰው ላይክ ማድረጋችሁን እንዳትረሱ። ፕሊስ ላይክ ማድረጋችሁን እንዳትረሱ ማለት ነው። እቺ ቪዲዮ እንግዲህ ከተመቻችሁ አልደግሞ ፒስ